የአማዞን ጫካ የዓለማችን ምድረ ገነት፣ የምድራችን ሳምባ፣ የብዝሃ ሕይወት መናኸሪያ የሆነው ታላቁ የአማዞን ደን የሚገኘው በደቡብ አሜሪካ ውስጥ ሲሆን ይህ ደን 5.5 ሚሊዮን ስኩዌር ኪሎ ሜትር ይሸፍናል። ታላቁ የአማዞን ደን እጅግ ሰፊ ከመሆኑ የተነሳ ሽፋኑ 9 የተለያዩ የደቡብ አሜሪካ ሀገራትን ያዳርሳል። እነዚህም ብራዚል፣ ቦሊቪያ፣ ፔሩ፣ ኢኳዶር፣ ኮሎምቢያ፣ ቬንዙዌላ፣ ጓና፣ ሴሪየም እና እንዲሁም ትንሿ ፍሬንች ጓና ናቸው። ከነዚህ ሀገራት ውስጥ ሰፊውን የአማዞን የደን ሽፋን የምትይዘው ብራዚል ስትሆን በብራዚል ውስጥ የሚገኘው የአማዞን የደን ሽፋን 58.4% ነው። በተቃራኒው ኢኳዶር ደግሞ 1% ብቻ የሚሆነውን የአማዞን የደን ሽፋን ትይዛለች። ይህ አስደማሚ ተፈጥሮ ዓይንን የሚያፈዝ፣ መንፈስን የሚያድስ፣ ስሜትን ሰቅዞ የሚይዝ የውበት፣ የሰላም፣ የሐሴት፣ የመልካም ነገር ሁሉ ምንጭ ነው። የዛፎቹ ሰማይ ጠቀስ ቁመት፣ የእንስሳቱ ብዛትና አይነት፣ የአዕዋፋቱ ውበት፣ የአማዞን ወንዝ ግዝፈት፣ በውስጡ የሚገኙት ጎሳዎች ድንቅ ባህልና ስለ ጫካው ያላቸው ጥልቅ ዕውቀት፣ ሁሉም ነገር አማዞንን አስደማሚ የዓለማችን ስፍራ ያደርገዋል። ታላቁ የአማዞን ደን የምድራችን ሳምባ ነው የሚባለው በምክንያት ነው። ይህም ከ20% በላይ የሚሆነው የምድራችን ኦክሲጅን የሚዘጋጀው አማዞን ሲሆን ከፍተኛ የሆነ የካርቦን ዳይኦክሳይድ መጠን በመሰብሰብ ለአየር ንብረት መጠበቅ ከፍተኛ አስተዋጽኦ ያደርጋል። በዚህ ደን ውስጥ ከ400 ቢሊዮን በላይ ዛፎች የሚገኙ ሲሆን እነዚህም 16,000 በሚደርሱ የዝርያ አይነቶች ውስጥ የሚመደቡ ናቸው። ደኑ ጥቅጥቅ ያለ በመሆኑ እጽዋቱ ፀሐይ የሚያገኙት ከ2 እስከ 5% ብቻ ሲሆን ይህም ጫካው ጨለም ያለ የብርሃን መጠን እንዲኖረው አድርጓል። ጫካው ከሚያገኘው የዝናብ መጠን ግማሽ ያህሉን ትራንስፓይሬሽን በተባለ መንገድ በራሱ ያመነጫል። በእርጥበታማ ወቅት ነጎድጓዳማ ዝናብን የሚያስተናግደው የአማዞን ጫካ በየዓመቱ 50 ሚሊዮን የሚሆን መብረቅን እንደሚያስተናግድም ይነገራል። ይህም በከባቢ አየር ውስጥ የሚገኘውን ናይትሮጅን በመሰባበርና በዝናብ መልክ እንዲወርድ በማድረግ ለማዳበሪያነት እንዲውል አስተዋጽኦ ከፍተኛ ነው። ይህ ታላቅና ሚስጥራዊ ደን ከያዛቸው በርካታና ልዩ ብዝሃ ሕይወት በተጨማሪ ለመድኃኒትነት የሚውሉ እጽዋቶችም መገኛ ነው። ይህ ታላቁ የአማዞን ጫካ በውስጡ ከ5 ሚሊዮን በላይ ነፍሳት፣ ከ2,000 በላይ በራሪና አጥቢ እንስሳት እንዲሁም ከ10,000 በላይ የሚቆጠሩ የእጽዋት ዝርያዎችን ይይዛል። በዓለማችን በርዝማኔው 2ኛ ደረጃ ላይ የሚገኘው የአማዞን ወንዝ የሚገኘው በዚህ ደን ውስጥ ሲሆን የዚህ ወንዝ ርዝመት 7,062 ኪሎ ሜትር ነው። ይህ ርዝማኔ ከኢትዮጵያ ደቡብ ጫፍ እስከ ሰሜን ጫፍ ያለውን ርዝመት በርካታ እጥፍ ማለት ነው። በአማዞን ደን ውስጥ የሚገኙት ከ400 በላይ የሚደርሱ ጎሳዎች ሌላ የአማዞን ደን መስህቦች ሲሆኑ እነዚህ ጎሳዎች በርካቶቹ ሌላ ዓለም ስለመኖሩ እንኳ ፍጹም ኖሃው የላቸውም። ለነሱ የአማዞን ጫካ ብቸኛው ዓለማቸው፣ እውነተኛ ቤታቸው፣ ሕይወታቸው፣ ሁሉ ነገራቸው ነው። እናም ሌላ ዓለም መኖር አለመኖሩ ለነሱ ግድ የሚሰጣቸው
አይመስልም። በርካታ ጥናቶች እንደሚገልጹት ይህ የዓለማችን ሳምባና ድንቅ የቱሪስት መስህብ የሆነው የዓለማችን የአማዞን ጫካ መጠነ ሰፊ የሆነና የማያቋርጥ የደን ጭፍጨፋ ስለሚካሄድበት ከፍተኛ አደጋ እንደተጋረጠበት ይነገራል። ከጫካው በእያንዳንዱ ደቂቃ ውስጥ ከ5 የእግር ኳስ ሜዳዎች ጋር የሚመጣጠን የደን ሽፋን ይቆረጣል። በዚህም አሁን ላይ 17 በመቶ የሚሆነው የደኑ አካል መውደሙ ይገለጻል። በ2020 ብቻ 11000 ስኩዌር ኪሎ ሜትር የሚሆነው የደኑ ሽፋን ወድሟል። ይህ ውድመት የሚጎዳው በአካባቢው የሚገኙትን ብዝሃ ሕይወት ብቻ ሳይሆን የዓለማችን የአየር ለውጥ ላይ ከፍተኛ አሉታዊ አስተዋጽኦ ያደርጋል። ይህም ደኑን ወደ ቀድሞ ይዞታው ለመመለስ እስከማይቻልበት ጫፍ ላይ ሊያደርሰው እንደሚችል የተመራማሪዎች ስጋት ነው። በእርግጥ ደኑን ከጥፋት ለመጠበቅ የሚከናወኑ አንዳንድ ተስፋ ሰጪ ጅምሮች እንዳሉ ይጠቀሳል። የተለያዩ ሀገር በቀልና ዓለም አቀፍ ተቋማት ደኑን በድጋሜ በማልማት የአካባቢውን ብዝሃ ሕይወት ለመታደግ ጥረት በማድረግ ላይ ይገኛሉ። ይህም ተግባር ደንን ማልማትና ዘላቂነት ያለው አካባቢ ላይ ጉዳት የማያስከትል ግብርናን ማከናወንን ያካትታል። በዚህም ጥረት ይህ የዓለማችን ታላቅ በረከት የሆነው አስደማሚው የአማዞን ጫካ ደህንነቱ ተጠብቆ ህልውናው ይረጋገጣል ተብሎ ይታመናል። የዩቲዩባችን ተከታታዮች ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።